በአንድ ወቅት ፎቶግራፍ ሲነሳ የመጀመሪያው የሚታሰበው ስም ኮዳክ ነበር። ካሜራ፣ ፊልም እና ፎቶ ማተሚያ ገበያውን ለብዙ ዓመታት በብቸኝነት የተቆጣጠረ ኩባንያ ነበር። ለበርካታ አስርት ዓመታት የፎቶግራፍ ኢንዱስትሪውን የተቆጣጠረው ኮዳክ እንዴት ሊወድቅ ቻለ? እንደ አውሮፓውያን አቆጣጠር በ2012 ከዓለም ታላላቅና ታዋቂ ኩባንያዎች አንዱ የነበረው ኮዳክ ለባንክራፕሲ ጥበቃ አመለከተ። ዛሬ የምናውቀው ኮዳክ ከቀድሞ ክብሩ በጣም የራቀ ነበር። ከሁሉም የሚያስገርመው ደግሞ ኮዳክን ያወደመው ቴክኖሎጂ በሌላ ኩባንያ አልተፈጠረም። የዲጂታል ካሜራን መጀመሪያ የፈጠረው ራሱ ኮዳክ ነበር። ታዲያ እንዴት ራሱ የፈጠረው ፈጠራ ራሱን አጠፋው? ይህንን አስደናቂ ታሪክ በዚህ ቪዲዮ እንመለከታለን። 1975 ዓመተ ምህረት የኮዳክ መሐንዲስ የነበረው ስቲቭ ሳሶን አንድ አስደናቂ ነገር ፈጠረ። ይህም የዓለም የመጀመሪያው ዲጂታል ካሜራ ነበር። የዛሬ ካሜራዎች ጋር ሲነጻጸር ትልቅ፣ ከባድና ቀርፋፋ ነበር። ነገር ግን አንድ አስፈላጊ ነገር ነበረው። ፊልም አያስፈልገውም ነበር። ፎቶዎችን በዲጂታል መልኩ ያስቀምጥ ነበር። ይህ የወደፊት የፎቶግራፍ አቅጣጫ እንደሚሆን ግልጽ ነበር። ነገር ግን ሳሶን ፈጠራውን ለአለቆቹ ሲያሳይ የተቀበለው ምላሽ በጣም ያስገርም ነበር። ጥሩ ነው፣ ግን ለማንም አታሳይብን ነበር የተባለው። ለምን? ምክንያቱም ይህ ፈጠራ የኮዳክን ዋና የገቢ ምንጭ ሊያጠፋ ይችል ስለነበር ነው። በዚያን ወቅት ኮዳክ ከካሜራ ይልቅ ከፊልም ንግድ የበለጠ ገንዘብ ያገኝ ነበር። ሰዎች ካሜራ ይገዙ ነበር፣ ከዚያ ፊልም ይገዙ ነበር፣ ፎቶውን ለማተም ወደ ሱቅ ይወስዱት ነበር። ኮዳክ በእያንዳንዱ ደረጃ ገንዘብ ያገኝ ነበር። ይህ ሞዴል ለ10 ዓመታት ቢሊዮኖችን አስገኝቶለት ነበር። ዲጂታል ካሜራ ግን ይህን ሁሉ ሊያስወግድበት ነው። ፊልም የለም፣ የፎቶ ማተም የለም፣ ተጨማሪ የኬሚካል ሽያጭ የለም። ስለዚህ የኮዳክ አመራሮች ዲጂታልን እንደ ዕድል አላዩትም፣ እንደ አደጋ ቆጠሩት። 1981 ኮዳክ ትልቅ የገበያ ጥናት አካሄደ። ጥያቄው አንድ ነበር። ዲጂታል ፎቶግራፊ ፊልምን ይተካሉ የሚል ነበር። የጥናቱ ውጤት በጣም ግልጽ ነበር። አዎ፣ አንድ ቀን ዲጂታል ፎቶግራፊ ፊልምን ይተካል፣ ነገር ግን ወዲያውኑ አይሆንም። ኮዳክ ለመዘጋጀት 10 ዓመታት ገደማ ጊዜ ነበረው። ይህ በእውነቱ ትልቅ ዕድል ነበር። ኩባንያው ራሱን ለመቀየር፣ አዲስ ገበያ ለመፍጠርና የዲጂታል ዘመንን ለመምራት በቂ ጊዜ ነበረው። ነገር ግን ያንን ዕድል አልተጠቀመበትም። ኮዳክ ዲጂታል ቴክኖሎጂን ለማስፋፋት አልተጠቀመበትም። ከዚህ ይልቅ ዲጂታልን የፊልም ጥራትን ለማሻሻል ተጠቀመበት። በ1986 የኮዳክ ምርምር ላቦራቶሪ የመጀመሪያው ሜጋፒክሰል ካሜራ ፈጠረ። ይህ ዲጂታል ካሜራዎች ለገበያ ዝግጁ መሆናቸውን የሚያሳይ ትልቅ ምልክት ነበር። ነገር ግን አመራሩ አሁንም ወደ ፊልም እያዘነበሉ ነበር። የወደፊቱን አላዩም። 1996 ኮዳክ አድቫንቲክ የተባለ ምርት አስጀመረ። ይህንን ፕሮጀክት ለማዘጋጀት ከ500 ሚሊዮን ዶላር በላይ ወጪ አደረገ። አድቫንቲክ በዲጂታል ቴክኖሎጂ የተደገፈ ካሜራ ነበር፣ ግን አሁንም ፊልም ይጠቀም ነበር። ለተጠቃሚዎች ይህ ትርጉም አልነበረውም። ዲጂታል ቴክኖሎጂ ካለኝ አሁን ለምን ፊልም እገዛለሁ የሚለው ጥያቄ መነሳት ጀመረ። ምርቱ ከፍተኛ ውድቀት አጋጠመው። ኮዳክ እያመነታ ሳለ ሌሎች ኩባንያዎች ፈጥነው እየተንቀሳቀሱ ነበር። ሶኒ፣ ካነን እና ሌሎች የካሜራ ኩባንያዎች የዲጂታል ገበያውን ተቆጣጠሩ። ከዚያም ስማርትፎኖች መጡ። ሰዎች በስልካቸው ፎቶ ማንሳት ጀመሩ። የፎቶ ማተም ቀነሰ። የፊልም ሽያጭ ወደቀ። ኮዳክ የሚመካበት የንግድ ሞዴል ቀስ በቀስ ጠፋ። ብዙ ሰዎች ኮዳክ ቴክኖሎጂ ስላልነበረው እንደወደቀ ያስባሉ። እውነቱ ግን እሱ አልነበረም። ቴክኖሎጂው ነበረው፣ ባለሙያዎች ነበሩት፣ ገንዘብ ነበረው፣ ጊዜም ነበረው። የጎደለው ነገር አንድ ነገር ብቻ ነበር፣ ለውጥን የመቀበል ፍላጎት። ኮዳክ ራሱን እንደ የፊልም ኩባንያ ይመለከት ነበር። የምስል ቴክኖሎጂ ኩባንያ ግን አላየም ነበር። ይህ ዋናው ስህተቱ ነው።
የኮዳክ ታሪክ የአንድ ኩባንያ ውድቀት ብቻ አይደለም፣ ትልቅ ትምህርት ነው። ዛሬ ብዙ ኩባንያዎች በአዲስ ቴክኖሎጂዎች ፊት ቆመዋል። አርቲፊሻል ኢንተለጀንስ፣ አውቶሜሽን እና ዲጂታል ለውጦች ብዙ ኢንዱስትሪዎችን እየቀየሩ ነው። የኮዳክ ትምህርት ግን ቀላል ነው። ትልቅ አደጋ ለውጥ አይደለም። ለውጥ ሲመጣ እሱን ለመቀበል እምቢ ማለት፣ ይህ ትልቁ አደጋ ነው። ኮዳክ የወደቀው ዲጂታል ካሜራ ስለተፈጠረ አልነበረም። የወደቀው ዲጂታል ካሜራን ራሱ ፈጥሮ በራሱ ስለፈራው ነበር። ይህ ደግሞ በቢዝነስ ታሪክ ውስጥ ከታላላቅ ስህተቶች አንዱ ሆኖ ይታወሳል።